ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይ ከማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች ማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉን በአክብሮት እጠይቃለሁ። አብራችሁን ቆዩ። ደግሞ የአማርኛ ቃላትን ስሞችን አብረን ከኔ ጋር እንመሰርታለን፣ እንጽፋለን፣ እናነባለን። አብራችሁን ቆዩ። እሺ፣ የመጀመሪያ የምናደርገው አማርኛ ቃላትን እናነብና ከዛ ያነበብናቸውን ቃላት ወደ እንግሊዝኛ ሲተረጎሙ እናያቸዋለን ማለት ነው። የመጀመሪያዋ ተ አለች፣ ከዛ ስ ዘፋ እንላለን። ተስፋ ቃሉ ተስፋ ይላል። ተን ስንጽፍ ቲኢ እንጠቀማለን፣ የመጀመሪያ ፊደል ናት። ቀጣይ ስ ስንጽፍ ኤስ ብቻ እንጠቀማለን፣ ስድስተኛ ፊደል ናት። ዘፋ ስንጽፍ ደግሞ ኤፍኤ እንጠቀማለን፣ ምክንያቱም አራተኛ ፊደላት ማን ስለሚወስዱ ኤን ስለሚያስከትሉ። ስለዚህ ተስፋ ብለን ስንጽፍ ቲኢ ኤስ ኤፍኤ ተስፋ ልክ እንደዚህ እንጽፋለን። በመቀጠል ጀ አለች፣ ከዛ ግ ከዛ ና ጀ ግና ጀግና እንላለን። ጀግና የሚለውን ስንጽፍ ደግሞ ጀን ስንጽፍ ጀኢ እንጠቀማለን፣ የመጀመሪያ ፊደል ነው። ከዛ ግ ስንጽፍ ደግሞ ጂን ብቻ እንጽፋለን። ከዛ ና ስንጽፍ ደግሞ ኤን እንጽፋለን፣ አራተኛ ፊደል ስለሆነ። ስለዚህ ጀግናን ስንጽፍ ጀኢ ጂኤንኤ ጀኢ ጂኤንኤ እንጽፋለን ማለት ነው። እሺ፣ በመቀጠል ጸ ከዛ ሎ ከዛ ት ጸሎት 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 እንላለን። ጸሎት ብለን ስንጽፍ ጸ ስንጽፍ ሶስት ፊደል ነው የሚሆኑት። ቲኤስ የጸ ቤት ውክል ነው። ኢን ስንጨምርበት የጸ ቤት የመጀመሪያ ይሆናል ማለት ነው። ከዛ ሎ ስንል ኤልኦ እንላለን። ሎ ኤልኦ። ከዛ ት ስንል ቲ እንጠቀማለን ማለት ነው። ስለዚህ ጸሎት ስንጽፍ ቲኤስኢ ኤልኦቲ ጸሎት ጸሎት እንላለን። እሺ፣ በመቀጠል ጨ ከዛ ረ ከዛ ቃ ጨረቃ 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 የሚል ቃል እናገኛለን። ይሄን ቃል ደግሞ ስንጽፍ ጨ ስንጽፍ የጨ ቤት ውክል ሲኤች ነው። ከዛ ኢን ስንጨምርበት የጨ ቤት የመጀመሪያ ይሆናል ማለት ነው። ከዛ ረ ስንል አርኢ ይሆናል። ከዛ ቃ ስንል ደግሞ ማን እንጽፋለን? ኪውኤ እንጽፋለን ማለት። ስለዚህ ጨረቃ ስንጽፍ ሲኤችኢ አርኢ ኪውኤ ሲኤችኢ አርኢ ኪውኤ ብለን እንጽፋለን ማለት ጨረቃ ስንጽፍ። በመቀጠል ማን ብለን እንጽፋለን? ጸ ከዛ ሀ ከዛ ይ ፀሐይ 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 እንላለን። ፀሐይ ብለን ስንጽፍ ከላይ እንዳየነው ፀ ውክሉ ቲኤስ ነው። ከዛ ኢን ስንጨምርበት የፀ ቤት የመጀመሪያ ይሆናል። ከዛ ሀ ስንጽፍ ደግሞ ኤች ኤ እንጽፋለን። ከዛ ይ ስንጽፍ ደግሞ ዋይን ብቻ እንጽፋለን ማለት ነው። ያን ላይ ማድረግ ፀሐይ ብለን ስንጽፍ ቲኤስኢ ኤች ኤ ዋይ ቲኤስኢ ኤች ኤ ዋይ ብለን እንጽፋለን ማለት ነው። ቀጣይ ጀ ስንጽፍ ጀ የጀ የመጀመሪያ በ ከዛ ና አንድ ስናደርገው ጀበና ጀበና ቃል እናገኛለን። ጀበና ብለን ስንጽፍ ጀ ስንል ጀኢ እንጠቀማለን፣ የመጀመሪያ ፊደል ናት። በን በተመሳሳይ ቢኢ እንጠቀማለን፣ የመጀመሪያ ፊደል ነው። ከዛ እና ስንጽፍ ኤንኤ እንጠቀማለን፣ ምክንያቱም አራተኛ ፊደል ስለሆነ ማለት። ስለዚህ ጀበና ስንጽፍ ጀኢ ቢኢ ኤንኤ ይቅርታ፣ ጀኢ ቢኢ ኤንኤ እንጠቀማለን ጀበና ብለን ስንጽፍ ማለት ነው። በመቀጠል ተ ከዛ ማ ከዛ ሪ ተማሪ 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 እንላለን። ተማሪ ብለን ስንጽፍ ቲኢ ተን ይወክላል፣ ኤምኤ ማን አራተኛ ስለሆነ፣ አርአይ ደግሞ ሪን ይወክላል። አንድ ላይ ስናደርገው ተማሪ 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 እንላለን። ቲኢ ኤምኤ አርአይ ማለት ነው። ከዛ ነጋዴ 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 እንላለን። ቀጣይ ነጋዴ ብለን ስንጽፍ ነ
ኤንኢ ነን ይወክላል። ጂኤ ደግሞ ጋን ይወክላል። ዴ ደግሞ ዲኤ ይወክላል ማለት ነው። ስለዚህ ነጋዴ ብለን ስንጽፍ ኤንኢ ጂኤ ዲኢ ነጋዴ ነጋዴ ብለን እንጽፋለን። ቀጣይ ተመኘ 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 እንላለን። ተመኘ ብለን ስንጽፍ ቲኢ ኤምኢ ኘ ደግሞ ጂኤንኢ ጂኤንኢ ተመኘ ብለን ስንጽፍ ቲኢ ኤምኢ ጂኤንኢ ተመኘ ተመኘ ብለን እንጽፋለን። ቀጣይ ወረዳ 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 እንላለን። ወረዳ ብለን ስንጽፍ ደብሊው ኢ ወን ይወክላል። አርኢ ረን ይወክላል። ዲኤ ደግሞ ዳን ይወክላል። ስለዚህ ወረዳ ብለን ስንጽፍ ደብሊው ኢ አርኢ ዲኤ ወረዳ በዚህ መንገድ እንጽፋለን ማለት ነው። በመቀጠል ኪ ከዛ ሮ ከዛ ስ ኪሮስ ኪሮስ የሚለውን ቃል ደግሞ ስንቀይር ኪ ስንል ኬአይ ሮ ስንል አርኦ ስ ደግሞ ቅጥያ ስለሌላቸው ስድስተኛ ፊደላት ኤስን ብቻ እናስቀምጥና አንድ ያርገን ኬአይ አርኦ ኤስ ኬአይ አርኦ ኤስ ኪሮስ ኪሮስ የሚል ቃል እናገኛለን። እዚህ አለች ከዛ ነ አለች ከዛ ት አለች ነነባቸው ዚ ነ ት ዚነት ዚነት እንላለን። ዚነት ብለን ስንጽፍ ዚ ስንል ዜድ አይ ሶስተኛ ፊደል ስለሆነ ከዛ ነ ስንል ኤንኢ የመጀመሪያ ፊደል ስለሆነ ከዛ ት ስንል ደግሞ ቲ ያለች ናነባቸው ዚነት የሚለውን ቃል ዜድ አይ ኤንኢቲ ዚነት ዚነት እንላለን። በመቀጠል ዝ ሆ ን ይላል አማርኛ ቃል ዝሆን ዝሆን የሚለውን ቃል ደግሞ ስንቀይር ዝ ስንል ስድስተኛ ፊደላት ዜድ ብቻ ነው፣ ቅጥያ የላቸውም። ኦ ስንል ደግሞ ሰባተኛ ፊደል ነው። ሰባተኛ ፊደል የሚያስከትሉት ኦን ነው። ስለዚህ ኦን ኤች ኦን እንጠቀማለን። ከዛ ን ስንል ደግሞ ኤን ብቻ አንድ ላይ ማድረግ ዝሆን ብለን ስንጽፍ ዜድ ኤች ኦ ኤን ዜድ ኤች ኦ ኤን ዝሆን ዝሆን በዜት ወይ እንጽፋለን ማለት ነው። ቀጣይ ሀ ላ ፊ ኃላፊ ኃላፊ ብለን ስንጽፍ ኃላፊ ብለን ስንጽፍ ሀ ስንል ኤች ኤ ነው። አራተኛው የመጀመሪያውም ያው አንዴ ስለሆነ ምንጽፋቸው በኤች ኤ ነው። ከዛ ላ ስንል ኤል ኤ ነው አራተኛ ፊደል ስለሆነ። ፊ ስንል ደግሞ ኤፍ አይ የፈ ሶስተኛ ፊደል ስለሆነ ሶስተኛ ፊደላት አይን ስለሚያስከትሉ ማለት ነው። ስለዚህ ኃላፊ ስንጽፍ ኤች ኤ ኤል ኤ ኤፍ አይ ኃላፊ ብለን እንጽፋለን። ቀጣይ ቶ ስንል የተሰባተኛ ማ ከዛ ስ አለች ናነበው ቶማስ የሚል ስም እናገኛለን። ቶማስ ብለን ስንጽፍ ቶ ቲኦ እንጠቀማለን ሰባተኛ ነው። ማ ደግሞ ኤምኤ አራተኛ ፊደል ስለሆነ ስ ደግሞ ኤስ ከስም ስድስተኛ ፊደል ምን ስለሌላቸው ቅጥያ ስለሌላቸው ማለት ነው። ስለዚህ ቶማስ ብለን ስንጽፍ ቲኦ ኤምኤ ኤስ ቲኦ ኤምኤ ኤስ እንላለን። ቀጣይ ዳ ዊ ት ዳዊት ዳዊት እንላለን። ዳዊት ብለን ስንጽፍ ደግሞ ዳ ስንል ዲኤ አራተኛ ፊደል ዊ ስንል ደብሊው አይ ሶስተኛ ፊደል ት ስንል ደግሞ ቲ ስድስተኛ ስለሆነች መጨረሻ የተን ቤት ስድስተኛ ስለሆነ ስድስተኛ ፊደል ደግሞ ቅጥያ የላቸውም እንዳልኳችሁ። ከዚህ ጋር ምስን ስንጽፍ እዚህ ጋር ምንን ስንጽፍ በተመሳሳይ አይተናቸዋል። ስድስተኛ ፊደል ቅጥያ የላቸውም። ስለዚህ ቲን ብቻ እናስቀምጣለን። ስለዚህ ዳዊት ብለን ስንጽፍ ዲኤ ደብሊው አይ ቲን ዳዊት ብለን እንጽፋለን በዚህ መልኩ። ቀጣይ ጋ ዜጣ ጋዜጣ ጋዜጣ ብለን እንጽፋለን። የሚለውን ቃል ስቀየር ጋ ስንል ጂኤ እንጽፋለን። ዜ አምስተኛ ዜድ ኢ ከዛ ጣ ስንል ደግሞ ቲኤ ስለዚህ ጂኤ ዜድ ኢ ቲኤ ጋዜጣ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ይሳሆ ከዛን ይሆን ይሁን
ይሁን እንላለን። ይሁን ብለን ስንጽፍ ደግሞ ስድስተኛ ፊደል ስለሆነች ዋይን ብቻ እናስቀምጣለን። ሁ ደግሞ ሁለተኛ ስለሆነች ኤች ዩ እናስቀምጣለን። ከዛ ደግሞ በተመሳሳይ ስድስተኛ ስለሆነች ማን እናስቀምጣለን? ብቻዋን ኤን ብቻ ትቀመጣለች ማለት ነው። ስለዚህ ይሁን ብለን ስንጽፍ ዋይ ኤች ዩ ኤን ዋይ ኤች ዩ ኤን ብለን እናስቀምጣለን ማለት ነው። በመቀጠል አ መ ል አመል እንላለን። አመል ስንጽፍ አ ስንል አናባቢ ስለሆነች ቀጣይ የላቸው እነዚህ አቤት አናባቢ ስለሆነ ማለት ነው። አ ኤ እናስቀምጣለን። መ ኤም ኢ ል ደግሞ ኤል። ስለዚህ አመል ስንጽፍ ኤ ኤም ኢ ኤል ብለን እናስቀምጣለን። ቀጣይ አ መ ት አመት ከላይኛው ጋር የሚለየው የመጨረሻው ፊደል ነው። ለና ት በመሆናቸው ብቻ ነው። ስለዚህ አ ስንል ኤ፣ መ ስንል ኤም ኢ፣ ት ስንል ደግሞ ስድስተኛ ፊደል ቲም ብቻ እናስቀምጣለን። ስለዚህ ያን ላይ ማድረግ አመት በዚህ መንገድ እንጽፋለን ማለት ነው። ቀጣይ ጨ ከዛ ረ ከዛ ቃ ጨረቃ ብለን ስንጽፍ ደግሞ ጨ ስንል ሲኤችኢ ነው የምንጠቀም ሲኤችኢ፣ ራ ደግሞ አርኢ፣ ቃ ስንል ደግሞ ኪውኤ። ለያን ላይ ማድረግ ሲኤችኢ አርኢ ኪውኤ ጨረቃ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ወረኛ ብለን ስንጽፍ ደግሞ ወ ስንል ደብሊው ኢ፣ ረ አርኢ፣ ኛ ደግሞ ጂኤንኤ ነው የምንጠቀመው። ጂኤን የኛ የቤት ውክል ነው። አራተኛ ለመሆን ደግሞ ኤን እንጠቀማለን ማለት። ስለዚህ ወረኛ ስንጽፍ ደብሊው ኢ አርኢ ጂኤንኤ ወረኛ በዚህ ወይ እንጽፋለን። ከዛ ቀጣይ ሰአዳ የሚል ስም እናገኛለን። ሰአዳ ብለን ስንጽፍ ደግሞ ሰ ስንል ኤስኢ ነው። አ ስንል ደግሞ የአቤት ራሳቸውን የሚጽፉት አናባቢዎች በእያንዳንዱ ፊደል የምናገኛቸው አናባቢዎች ስለሆኑ ኤን ብቻ እናስቀምጣለን። ዳ ስንል ደግሞ ማን አለ? ዲ አለ። ስለዚህ ሰአዳ ብለን ስንጽፍ ኤስኢ ኤ ዲ ኤ ሰአዳ በዚህ መንገድ እንጽፋለን። ቀጣይ ጀበና ስንጽፍ ጄኢ ቢኤ ቢኢ ኤንኤ ጄኢ ቢኢ ኤንኤ ብለን እንጽፋለን ማለት ነው። ቀጣይ ቀ አለች፣ ከዛ ጠ፣ ከዛ ሮ ቀጠሮ ብለን እንጽፋለን። ቀጠሮ ብለን ስንጽፍ ቀ ስንል ኪውኢ፣ ጠ ስንል ቲኢ፣ ሮ ስንል ደግሞ ሰባተኛ አርኦ። በዚህ ቀጠሮ ስንጽፍ ኪውኢ ቲኢ አርኦ ቀጠሮ በዚህ መልኩ እንጽፋለን። ቀጣይ ጸሎት ብለን ስንጽፍ ቲኤስኢ ጸ ነው፣ ሎ ደግሞ ኤልኦ፣ ቲ ደግሞ ስድስተኛ ስለሆነ ደግሞ ስድስተኛ ስለሆነ ቲ ብቻ እንጽፋለን። ስለዚህ ጸሎት ስንጽፍ ቲኤስኢ ኤልኦ ቲ ጸሎት በዚህ መንገድ እንጽፋለን። ቀጣይ ወተት ብለን እንጽፋለን። ወተት የሚለው ቃል ስንቀይር ደግሞ ወ ስንል ደብሊው ኢ። እሺ ቀጣይ የምናልፈው ወደ ሸሚዝ የሚል ቃል እናገኛለን። ሸሚዝ የሚለውን ቃል ስናገኝ ደግሞ ሸ ስንል ኤስኤችኢ እንላለን። ሸ ኤስኤችኢ። ቀጣይ ሚ ደግሞ ኤምአይ፣ ዝ ደግሞ ስድስተኛ ስለሆነ ዜድ ብቻ ትሆናለች። ስለዚህ ሸሚዝ ብለን ስንጽፍ ኤስኤችኢ ኤምአይ ዜድ ኤስኤችኢ ኤምአይ ዜድ ሸሚዝ በዚህ እንጽፋለን። ቀጣይ ደሞዝ የሚል ቃል እናገኛለን። ደሞዝ ብለን ስንጽፍ ደግሞ ደ ስንል ዲኢ፣ ሞ ኤምኦ፣ ዝ ደግሞ ዜድ ብቻ። ስለዚህ ደሞዝ ስንጽፍ ዜድኢ ኤምኦ ዜድ ብቻ እንጽፋለን ማለት ነው። ቀጣይ ቀሚስ ብለን ስንጽፍ ደግሞ ቀሚስ የሚለውን ቃል ስንጽፍ ደግሞ ቀ ስንል ኪውኢ ነው የምንጠቀመው። ሚ ስንል ኤምአይ እንጠቀማለን። ስ ስንል ደግሞ ኤስ እንጠቀማለን። ስለዚህ ቀሚስ ብለን ስንጽፍ
QEMIS ቀሚስ። በዚህ አይነት መንገድ ነው ያለን። በመቀጠል ስናልፍ ቢጫ ብለን ስንጽፍ ደግሞ ቢ ስንል BI ሶስተኛ ፊደል ሲሆን ጫ ስንል ደግሞ CHA። ስለዚህ አንድ ላይ ስናደርገው ቢጫ ስንል BI CHA ማን እንትን ያደርግልናል? ቢጫ የሚለውን ቃል ይወክልናል ማለት ነው። ስለዚህ ዘገባ፣ ቀጣይ ቃላችን ደግሞ ዘገባ የሚል ቃል ነው። ስለዚህ ዘገባ ማለት የሁለቱ የመጀመሪያ ፊደል ናቸው። ሶስተኛ ደግሞ አራተኛ ፊደል ናት። ስለዚህ የመጀመሪያው ሁለቶቹ ZE ዘን ይወክላል። ገ ደግሞ GE፣ ባ ደግሞ አራተኛ ስለሆነ BA። ስለዚህ ዘገባ ብለን ስንጽፍ ZE GE BA ዘገባ በዚህ መልኩ እንጽፋለን። ቀጣይ ቅራኔ የሚል ቃል አለ። ቅራኔ ብለን ስንጽፍ ቅ ስንል ስድስተኛ ፊደል ስለሆነ ኪው ብቻ እንጽፋለን። ራ ደግሞ RE የመጀመሪያ ፊደል፣ ኔ ደግሞ NE። ስለዚህ ያን ላይ በማድረግ ቅራኔ ስንጽፍ QRANE ቅራኔ በዚህ መልኩ እንጽፋለን ማለት ነው። ቀጣይ ምሳሌ ብለን ስንጽፍ ደግሞ ም ስንል M፣ ሳ ደግሞ SA፣ ሌ ደግሞ LE። አንድ ላይ በመጻፍ MSALE ብቻ የተጻፈች ከዚህ ስድስተኛ ፊደል ስለሆነች ስድስተኛ ፊደል ደግሞ ቅጥያ ስላላቸው ነው ማለት ነው። ወደ ቀጣይ ስናልፍ ደግሞ ኩባያ ብለን ስንጽፍ ደግሞ ኩ ስንል KU እንጠቀማለን። ባ ስንል ደግሞ አራተኛ ነው BA፣ ያም ደግሞ አራተኛ ስለሆነ YA እንጠቀማለን። ስለዚህ ኩባያ ስንል KU BA YA ኩባያ ብለን እንጽፋለን። በመጨረሻ የምናገኛት አንድ ቃል አለች። እሷም ያዘች የሚል ቃል እናገኛለን። ይህ ቃል ደግሞ ወደ እንግሊዝኛ ሲቀየር ያ ስንል YA፣ ZE፣ ች ደግሞ CH። ያዘ ስንጽፍ YAZECH ያዘች የሚል ምን እናገኛለን? ቃል እናገኛለን ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ ለዛሬ የነበረን የአማርኛ ቃላትን ወደ እንግሊዝኛ የመቀየር ትምህርታችን ይመስላል። ቆይታችን ከተመቻችሁ ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ በደወል ምልክቱን መጫን አትርሱ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ ትምህርቱን እናስተምራለን። በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልም ሆነ በግሩፕ ገብታችሁ መከታተል ለምትፈልጉ ማለት ነው ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩን። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ